ዓለም ስለሱ ብዙ ይላል። አንዳንዶች ትዕቢተኛ ይሉታል፣ ሌሎች ደግሞ የእግር ኳስ ንጉስ እያሉ ያሞካሹታል። ነገር ግን የክርስቲያኖ ሮናልዶ እውነተኛ ታሪክ ከዋንጫዎችና ከደመቁ ስታዲየሞች በስተጀርባ የተደበቀ የእንባ የክህደትና የማይቋረጥ ትግል ታሪክ ነው። ይህ ሰው ዝም ብሎ እግር ኳስ ተጫዋች ብቻ አይደለም። እሱ የሰው ልጅ የማይሰበር ስነ ልቦና መገለጫ ነው። በእግር ኳስ ታሪክ ውስጥ ብዙ ታላላቅ ተጫዋቾችን አይተናል። ችሎታ ያላቸው፣ በተፈጥሮ የተባረኩና ሜዳ ላይ አስማት የሚሰሩ ብዙ ሰዎችን ተመልክተናል። ነገር ግን እንደ ክርስቲያኖ በየቀኑ ከራሱ ጋር፣ ከሚዲያ ጋር፣ ከደጋፊዎቹ ጋርና ከራሱ የቡድን አጋሮች ጋርም ሳይቀር እየተዋጋ ላለፉት ዓመታት በከፍታ ማማ ላይ የቆየ ሰው ማግኘት ግን ከባድ ነው። ክርስቲያኖ ማለት የስኬት ብቻ ሳይሆን የውድቀት ወድቆ የመነሳትም መገለጫ ነው። እያንዳንዱ የክብር መድረክ ላይ ሲወጣ ከጀርባው የነበሩትን ስቃዮች የሚያደንቁለት ጥቂቶች ናቸው። ሰነፎች የሱን ስኬት ያያሉ፣ ጠንካሮች ግን የሱን መንገድ ይመለከታሉ። በዚህ ቪዲዮ ስለ ክርስቲያኖ ተራ ታሪኮች አናነሳም። ከቡድን አጋሮቹ ጋር ስላሳለፈው ስውር ስቃይ፣ ዓለም ሁልጊዜም እሱን ዝቅ ለማድረግ ስለምታደርገው ጥረት፣ የዓለም ዋንጫ እንዴት ከአንድም ሁለቴ ፊቷን እንዳዞረችበትና እያንዳንዱን ጎል ሲያገባ ከሚጮኸው ድምጽ በስተጀርባ ስላለው ጥልቅ ሚስጥር በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ከዚህ ቪዲዮ በኋላ ስለ ክርስቲያኖ ያላችሁ እይታ ሙሉ በሙሉ ይለወጣል። ይህ የኳስ ተጫዋች ታሪክ ብቻ አይደለም፣ ሕይወትን የማሸነፍ መመሪያ ነው። የክርስቲያኖ ታሪክ የሚጀምረው በአትላንቲክ ውቅያኖስ ላይ በምትገኝ ማዴራ በተባለች ትንሽ የወደብ ደሴት ላይ ነው። በፊንሻል ከተማ በድህነት የተቆራመደ አንድ ቤተሰብ ውስጥ። ቦታው ቱሪስቶች የሚዝናኑበት ቢሆንም ከጀርባው ግን የድህነትና የችግር ማዕበል የበረታበት ሰፈር ነበር። እናቱ ዶሎሬስ አራተኛ ልጇን ማለትም ክርስቲያኖን ስታረግዝ የምታበላው ስለሌላት ቤተሰቡን በምን እንደምታስተዳድር ጨንቋት ጽንሱን ለማቋረጥ አስባ ነበር። ጎረቤቶቿ የሰጧትን ምክር ሰምታ ሞቅ ያለ ጥቁር ቢራ ጠጥታ እስከ መሮጥ ደርሳ ነበር። ሆኖም ግን ያ ጽንስ አልወረደም። ምክንያቱም እድል ለዚህ ልጅ ትልቅ የዓለምን ታሪክ የመቀየር እቅድ ነበራት። ይህ የዓለም እግር ኳስ ንጉስ የሆነው ክርስቲያኖ የካቲት 5 ቀን 1985 ነበር ወደዚች ምድር የመጣው። ስሙ የተሰየመው አባቱ በሚያደንቁት የአሜሪካው ፕሬዝዳንት ሮናልድ ሬጋን ስም ነበር። አባቱ ዲስ አቬሮ የፖርቹጋል ጦር ሰራዊት አባል ሆኖ በአፍሪካ ጦርነት ላይ የተሳተፈ ሰው ቢሆንም ከጦርነቱ የተመለሰው በጥልቅ የስነ ልቦና ስብራትና በአልኮል ሱስ ተጠምዶ ነበር። ቤተሰቡን የሚመግበው ነገር ስላልነበረው እናቱ ሌሊትና ቀን በሰው ቤት ምግብ ማብሰልና የጽዳት ስራ ትሰራ ነበር። ክርስቲያኖ ጫማ ሳይኖረው የተቀደደና በጨርቅ የተጠቀለለ ኳስ በጭቃ ውስጥ እያሳደደ አደገ። በሰፈሩ ልጆች መካከል አልቃሻ ወይም ክራይ ቤቢ የሚል ስም ተሰጥቶት ነበር። ምክንያቱም ቡድኑ ሲሸነፍ ወይም ጓደኞቹ ኳስ ሳይሰጡት ሲቀሩ ወዲያውኑ ያለቅስ ነበር። ያ ለኳስ የነበረው እልህና ፍቅር ገና በልጅነቱ የበቀለ ዘር ነበር። በ12 ዓመቱ ህይወቱን ለመቀየር ብቻውን መሳፈሪያ ቆርጦ ወደ ዋናው ከተማ ሊዝበን ተጓዘ። አስቡት፣ የ12 ዓመት ህጻን ልጅ ከተወለደበት ደሴት ወጥቶ ከእናቱ ቅፍ ተለይቶ ሙሉ በሙሉ ወደማያውቀውና ወደሚፈራው ትልቅ ከተማ ሲሄድ የሚሰማውን ስሜት። በስፖርቲንግ ሊዝበን አካዳሚ ውስጥ ሲገባም ህይወት አልጋ ባልጋ አልሆነችለትም። የማዴራ አነጋገር ዘይቤው ስለተለየ የሊዝበን ልጆች ያፌዙበት፣ ያገሉትና ያናድዱት ነበር። አስተማሪዎቹ እንኳን ሳይቀሩ የእሱን አነጋገር እየተከተሉ በክፍል ውስጥ ያሾፉበት ነበር። በአንድ ወቅት አንድ አስተማሪ ሲያሾፍበት መቆጣጠር አቅቶት ወንበር አንስቶ እስከ መወርወርም ደርሶ ነበር። ነገር ግን ያ ስቃይና የብቸኝነት እሳት በውስጡ ሌላ ጥንካሬ ፈጠረ። ሌሎች ልጆች ማታ ማታ ጌም ሲጫወቱና ሲዝናኑ፣ እሱ ግን በሌሊት ተደብቆ ወደ ጂም በመግባት ክብደት ያነሳ ነበር። ክንድህ ቀጭን ነው፣ እግርህ ደካማ ነው፣ በዚህ ሰውነትህ እግር ኳስ አትጫወትም የሚሉትን የአሰልጣኞቹን አስተያየት ለመቀየር ራሱን በከባድ ስራ ቀጣ። በ15 ዓመቱ የልብ ትርታ ህመም እንዳለበት ታወቀ። ህይወቱ ከእግር ኳስ ውጪ ሊሆን እንደሚችልም ተነገረው። ነገር ግን እናቱና እሱ በወሰዱት የላዘር ቀዶ ጥገና ህክምና ልቡ ተስተካክሎ በጥቂት ቀናት ውስጥ ወደ ልምምድ ተመለሰ። ክርስቲያኖ ሞትንና ውድቀትን ገና በልጅነቱ ያሸነፈ ተዋጊ ነበር። የሱ የስኬት ሚስጥር የተፈጥሮ ተሰጥኦ ብቻ አይደለም። በእግር ኳስ ታሪክ ውስጥ ከተፈጥሮ ተሰጥኦ በላይ ጠንካራ ስራ እንዴት ሰውን ወደ ላይ እንደሚሰቅል ያሳየ ግንባር ቀደም ተጫዋች ነው። የሱ ትልቁ መሳሪያ ጠንካራ ስብዕናውና የማይለወጥ የጸና ባህሪው ነው። እሱ ፍጹምነትን የሚፈልግ ሰው ነው። ራሱን ከማንም በላይ ይጠይቃል፣ ከራሱ ጋር ይገዳደራል። የቀድሞ የማንቸስተር ዩናይትድ የቡድን አጋሩ ካርሎስ ቴቬዝ በአንድ ወቅት ስለ ክርስቲያኖ የሰጠው ምስክርነት የእሱን ማንነት ቁልጭ አድርጎ ያሳያል።
ያሳያል። ልምምድ ከጠዋቱ 3 ሰዓት ከተባለ እኔ ሮናልዶን ቀድሜ እገኛለሁ ብዬ ከጠዋቱ 2 ሰዓት ሄዳለሁ። ስደርስ ግን እሱ እዛ አለ። በሌላ ቀን 1 ሰዓት ላይ ሄድኩኝ። አሁንም ስደርስ እሱ መኪናውን አቁሞ ሜዳ ውስጥ እየሮጠ ነበር። እሱ ማሸነፍ ሳይሆን ፍጹም መሆን ነው የሚፈልገው። እሱን ቀድሞ ልምምድ ሜዳ መገኘት የማይቻል ነገር ነው ሲል ተናግሮ ነበር። ሌላው የቡድን አጋሩ ፓትሪስ ኤቭራም በተመሳሳይ ሁኔታ እንዲህ ይላል። ክርስቲያኖ ወደ ቤቱ ለምሳ ከጠራችሁ በፍጹም እንዳትሄዱ፣ ምክንያቱም ምሳው ላይ የሚቀርበው ሰላጣ፣ ነጭ የዶሮ ስጋና ውሃ ብቻ ነው። ምግቡን እንደጨረሳችሁ ኳስ ይዞ ተነሳ እንጫወት ይላችኋል። ከዚያም ወደ ዋና ገንዳ ውስጥ እንግባ ይላል። እሱ ማረፍ የማይችል ማሽን ነው ሲል ይናገራል። ክርስቲያኖ የራሱን ሕይወትና አካል የሚመራው በከፍተኛ ስነ ስርዓት ወይም ዲሲፕሊን ነው። ለአባቱ ሞት ምክንያት የሆነውን አልኮል በፍጹም አይቀምስም። አባቱ በ2005 በጉበት በሽታ ምክንያት ሲሞት ክርስቲያኖ ገና የ20 ዓመት ወጣት ነበር። የአባቱን ሕይወት የቀማውን አልኮልም ጠላት አድርጎ ፈረጀው። ሌላው ክርስቲያኖ በሰውነቱ ላይ ምንም አይነት ንቅሳት የለውም። ምክንያቱም በየዓመቱ ደም በነጻ ለመለገስ ስለሚፈልግና ንቅሳት ደግሞ ደም ለመለገስ እንቅፋት ስለሚሆን ነው። ከጨዋታ በኋላ ሁሉም ተጫዋቾች ወደ ምሽት ክለብ ሲሄዱ እሱ ግን ወደ ቤቱ ገብቶ የበረዶ መታጠቢያ ወይም አይሲ ባዝ ውስጥ በመግባት ሰውነቱን ያገግማል። ይህ ራሱን የመግዛት ጥንካሬው ነው። በ41 ዓመቱ ጭምር እንደ 20 ዓመት ወጣት ባለም መድረክ ላይ በከፍተኛ ብቃት እንዲቆይ ያደረገው የሱ ስብዕና ለስራው ያለውን ፍጹም ታማኝነት ያሳያል። በእግር ኳስ ታሪክ እንደ ክርስቲያኖ የተተቸና የተጠላ ተጫዋች የለም። በአንድ ጨዋታ ጎል ካላገባ አረጀ፣ አበቃለት፣ ሊሰናበት ይገባል የሚሉ በሺዎች የሚቆጠሩ የዜና አርዕስቶች ይወጣሉ። ስኬታማ ሲሆን ትዕቢተኛ፣ ስሜቱን ሲገልጽ ራስ ወዳድ ነው ይሉታል። እሱ ምንም ቢያደርግ ሚዲያውና ተቺዎች ጥፋት ከመፈለግ ወደ ኋላ አይሉም። ለመሆኑ ለምንድን ነው ዓለም እሱን ለመንቀፍ ሁልጊዜ የምትቸኩለው? ምክንያቱም ዓለም ሰበብ የሚያበዙ ሰነፎችን ትወዳለች። ምክንያቱም ከነሱ ጋር ይመሳሰላሉ። ሰዎች የራሳቸውን ድክመትና ስንፍና በሌሎች ላይ ማየት ይወዳሉና። ክርስቲያኖ ግን ምንም አይነት ሰበብ የለውም። እሱ ስህተት አይቀበልም። ሁልጊዜም ምርጥ መሆን ይፈልጋል። ይህ የሱ ፍጹምነትና ጥንካሬ ደካማ በሆኑ ሰዎች ዘንድ እንደ ትዕቢት ይተረጎማል። እሱ ራሱ በአንድ ወቅት እንዲህ ብሎ ነበር። ሰዎች የሚጠሉኝ እኔ ቆንጆ፣ ሀብታምና ታላቅ ተጫዋች ስለሆንኩኝ ነው። በእኔ ይቀናሉ። ይህ ንግግሩ ታዲያ ሚዲያዎችን ይበልጥ አስቆጥቶ ነበር። ነገር ግን ክርስቲያኖ የተናገረው እውነቱን ነበር። ሚዲያዎች እሱን በማጥላላት ብዙ ተመልካችና አንባቢ እንደሚያገኙ ያውቃሉ። ነገር ግን ሮናልዶ አንድ አስደናቂ ባህሪ ያለው፣ ትችትን እንደ ነዳጅ ነው የሚጠቀመው። ይበልጥ ያነሳሳዋል። በስታዲየም ውስጥ በጮሁበትና ሚዲያዎች ባጠቆሩት ቁጥር እሱ ሜዳ ውስጥ ሃትሪክ በመስራት ምላሽ ይሰጣል። ጥላቻን ወደ ክብር የመቀየር ልዩ ጥበብ ያለው ሰው ነው። ደጋፊዎቹ ሜሲ ሜሲ እያሉ እሱን ለማስቆጣት በጮሁ ቁጥር እሱ ኳስና መረብን አገናኝቶ ጆሮውን በእጁ በመያዝ አሁንም ጩሁ የሚል ምልክት ይሰጣል። እሱ የሚነቀፈው ስለሚያጠፋ ሳይሆን ሌሎችን ዝም ማሰኘት ስለሚችል ነው። ክርስቲያኖ በክለብ ታሪኩ ሁሉንም ነገር አሳክቷል። 5 የሻምፒየንስ ሊግ ዋንጫዎችን ከማንሳቱ ባለፈ በእንግሊዝ በስፔንና በጣሊያን ታላላቅ የሊግ ዋንጫዎችን ሰብስቧል። 5 የባላንዶር ሽልማቶችንም አግኝቷል። ከሀገሩ ፖርቹጋል ጋርም ማንም ያላሰበውን የ2016 አውሮፓ ዋንጫን አንስቷል። ነገር ግን የእግር ኳስ ትልቁ ማማ የሆነው የዓለም ዋንጫ ልክ እንደ እልህኛ ፍቅረኛ ከአንድም ሁለቴ ፊቷን አዞረችበት። የክርስቲያኖ ትልቁ ህልም ለሀገሩ ያቺን የወርቅ ዋንጫ ማምጣት ነበር። ነገር ግን እጣ ፈንታ አልፈቀደችለትም። ለመጀመሪያ ጊዜ በ2006 በጀርመን ዓለም ዋንጫ ፖርቹጋል እስከ ግማሽ ፍጻሜ ደርሳ በፈረንሳይ ተሸነፈች። ያኔ ክርስቲያኖ ወጣት ነበር። ገና ብዙ እድል አለኝ ብሎ አስቦም ነበር። ነገር ግን ዓመታት እያለፉ ሲሄዱ የዓለም ዋንጫ ይበልጥ እየራቀችው መጣች። በተለይ በ2018 የሩሲያ ዓለም ዋንጫ በኡራጓይ ተሸንፈው ሲወጡ በጣም አዝኖ ነበር። ሆኖም ግን ትልቁ ስቃይ የተከሰተው በ2022 የኳታር ዓለም ዋንጫ ላይ ነበር። በኳታር የነበረው ድባብ ለክርስቲያኖ ገሃነም ነበር። ከማንቸስተር ዩናይትድ ጋር በነበረው አለመግባባት ስነልቦናው ተጎድቶ ነበር የመጣው። በዛ ላይ ገና በውድድሩ መሀል የፖርቹጋል አሰልጣኝ ፈርናንዶ ሳንቶስ ተቀያሪ ወንበር ላይ ያስቀመጠው። ዓለም በሙሉ የእሱ መውደቅ ለማየት በጉጉት በተጠባበቀችበት በዚያን ወቅት በገዛ ሀገሩ አሰልጣኝ ዝቅ መደረጉ ትልቅ ጠባሳ ጥሎበታል። ከስዊዘርላንድ ጋር በነበረው ጨዋታም ወንበር ላይ ተቀምጦ የካሜራ ባለሙያዎች በሙሉ ጨዋታውን ትተው የእሱን ፊት ብቻ ይቀርጹ ነበር። ፖርቹጋል በሩብ ፍጻሜ በሞሮኮ ተሸንፋ ከውድድሩ ስትወጣ የክርስቲያኖ ትልቁ የዓለም ዋንጫ ህልም በከፍተኛ ስብራት ተደመደመ። ጨዋታው እንደተጠናቀቀ የቡድን አጋሮቹን ሳያናገር ሜዳውን ጥሎ በኮሪደር ውስጥ ብቻውን እያለቀሰ ሲሄድ የሚያሳየው ቪዲዮ የዓለምን የስፖርት አፍቃሪ ልብ የሰበረ ክስተት ነበር። እግር ኳስ ጨካኝ ናት። ለሰጠው መስዋዕትነት ሁሉ ያቺን የወርቅ ዋንጫ አልሸለመችውም።
አልቻሉም። ዓለም ዋንጫ ፊቷን አዞረችበት። ነገር ግን ታላቅነቱን ሊቀንሰው አልቻለም። ውጪ ካሉ ደጋፊዎችና ተቺዎች በላይ ክርስቲያኖን ያሳመመው የገዛ የቡድን አጋሮቹ ባህሪ ነበር። እግር ኳስ የቡድን ጨዋታ ነው። ነገር ግን መሪው ሲጠላና በምቀኝነት ሲከበብ ስራው ከባድ ይሆናል። በማንቸስተር ዩናይትድ ሁለተኛ ቆይታውና በፖርቹጋል ብሔራዊ ቡድን ውስጥ ወጣት ተጫዋቾች ለክርስቲያኖ ሊኖራቸው የሚገባውን ክብርና አክብሮት ሲነፍጉት ተስተውሏል። ይህ ለምን ሆነ ካልን ምክንያቱም የክርስቲያኖ ትልቅነት በራሱ በእነሱ ላይ ጥላ ይጥላል። እሱ ልምምድ ላይ የሚያሳየው ከፍተኛ ጥንካሬ የወጣቶቹን ስንፍና የምና ላይ ያላቸው መዘናጋት አይቶ እኛ ድሮ በነበረን ጊዜ ሽንፈትን አንቀበልም ነበር፣ አሁን ያሉት ወጣቶች ግን ምክር አይሰሙም አለ። ይህ ንግግሩም በክለብ ውስጥ ባሉ አንዳንድ ወጣት ተጫዋቾች ዘንድ ጥላቻን ፈጠረ። ሜዳ ላይ ኳስ እሱ ባለበት ቦታ ላይ ሳይሰጡት መቅረት የጀመሩትም ለዚህ ነበር። የእሱን መገኘት እንደ መሪ ሳይሆን እንደ ሸክም ማየት ጀመሩ። በዚህ ዓመትም በፖርቹጋል ብሔራዊ ቡድን ተመሳሳይ ነገር ነው የተከሰተው። ብሩኖ ፈርናንዴዝ እና ጆአው ካንሴሎ ከክርስቲያኖ ጋር የነበራቸው ቀዝቃዛ የእጅ መጨባበጥ በሚዲያ ላይ ትልቅ መነጋገሪያ ነበር። ወጣቶቹ ተጫዋቾች ከሱ ታላቅነት ተምረው ለመቀጠል ከመሞከር ይልቅ እሱን አርጅቷል በማለት ችላ ለማለትና እሱን አልፈው የቡድኑ ዋና ኮከብ ለመሆን ይፈልጋሉ። የቡድን አጋሮቹ ዝቅ አድርገው ሊያዩት የሞከሩት እሱ ደካማ ስለሆነ ሳይሆን በውስጣቸው ባለው የምቀኝነት ስሜትና የእሱን ያክል ተጽዕኖ መፍጠር ባለመቻላቸው የመጣ የተሸናፊነት ስነልቦና ነበር። አንበሳ ሲያረጅ ጅቦች ሊነክሱት ይሞክራሉ። ነገር ግን አንበሳ ሁልጊዜም አንበሳ ነው። ብዙዎች አንድ ጥያቄ ይጠይቃሉ። ክርስቲያኖ በታሪኩ ከ975 በላይ ኦፊሴላዊ ጎሎችን አስቆጥሮ ወደ 1000ኛ ታሪካዊ ምዕራፍ እየተቃረበ ነው። ነገር ግን በትልቅ የሻምፒየንስ ሊግ ፍጻሜ ላይ ጎል ሲያገባም ሆነ ትልቅ ዋጋ በማይሰጠው የወዳጅነት ጨዋታ ላይ ጎል ሲያስቆጥር ደስታውን የሚገልጽበት መንገድ ሁልጊዜም አንድ አይነት ነው። ይህ ለምን ይሆን ይመስላችኋል? ለምንድን ነው ትንሹንም ትልቁንም ጎል በእኩል ስሜት የሚያከብረው? ምክንያቱም ለሱ እያንዳንዱ ጎል አዲስ ነው። እሱ ለስኬትና ለጎል ባለው ረሃብ መቼም አይረካም። ብዙ ተጫዋቾች የተወሰነ ደረጃ ላይ ሲደርሱና ሀብት ሲያከማቹ የኳስ ፍቅራቸው ይበርዳል። ክርስቲያኖ ግን አሁንም እንደ መጀመሪያው ቀን ይራባል። ጎል ማግባት ምን ያክል ከባድ እንደሆነ፣ ከኋላው ምን ያክል የልምምድ ሰዓታት ድካም እንዳለበት ያውቃል። ያ ታዋቂው ሱ የሚለው ጩኸት የተወለደው በ2013 የፈረንጆቹ አቆጣጠር ሪያል ማድሪድ በአሜሪካ ምድር ላይ ከእንግሊዙ ቼልሲ ጋር በነበረው የቅድመ ውድድር ጨዋታ ላይ ነበር። ከዚያ ጊዜ ጀምሮ ይህ አከባበር የሱ ትልቅ መለያ ሆነ። ያ የደስታ አገላለጽም ትዕቢት ሳይሆን አሁንም በውስጥ ያለውን የማይዴራው ረሃብተኛ ልጅ በህይወት መኖሩንና አሁንም ማሸነፍ እንደሚችል ለዓለም የሚያበስርበት የድል ጩኸት ነው። ለእያንዳንዱ ጨዋታና ጎል ያለው ክብርም እኩል ነው። እሱ እያንዳንዱን ጎል ሲያስቆጥር የሚሰማው ደስታ ለስራ ያለውን ፍቅር ያሳያል። እሱ በ9ኛ ደቂቃ ላይ 5ኛ ጎል ሲያገባ እንኳ ልክ የድሉን ጎል እንዳገባ ሰው ይጮሃል። ይህ ነው እሱን ከሌሎች ተጫዋቾች የተለየ የሚያደርገው። ክርስቲያኖ በሜዳ ላይ እልህኛና ጨካኝ ይመስላል። ከሜዳ ውጪ ግን እጅግ ሩህሩህና ሰው አክባሪ ነው። እርዳታ ለሚፈልጉ ሰዎች እጁን ከመዘርጋት ወደ ኋላ አይልም። ለአደጋ ለተጋለጡ ህጻናትና ለካንሰር ህሙማን ሕክምና ሙሉ ወጪ ይሸፍናል። በሜዳ ላይ ወደሱ የሚሮጡ ህጻናትንም በደስታ የሚያቅፍ ትሁት ሰው ነው። የኔፓል መናወጥ በነበረበት ጊዜም በሚሊዮን የሚቆጠር ዶላር የለገሰ ሰዎችን ማክበር ከማይዴራ ደሃናቱ የተማረው ትልቅ የህይወቱ እሴት ነው። በሜዳ ላይ ደግሞ የቡድን አጋሮቹን ወደ እሱ ታላቅነት ደረጃ ከፍ ለማድረግ ዝቅ ብሎ አብሯቸው ለመጫወት ይሞክራል። ለቡድን አጋሮቹ ፍጹም የሆኑ ማንም ያላሰባቸውን ኳሶች ያቀብላቸዋል። ነገር ግን እውነተኛው ስቃይ የሚጀምረው እዚህ ጋር ነው። እነሱ የሱን ፍጥነት፣ የሱን የአእምሮ ዝግጁነትና አርቆ አሳቢነት መመልከትም ሆነ መከተል አይችሉም። እሱ የሰጣቸውን ወርቃማ እድሎች ሲያባክኑና በክርስቲያኖ ፊት ጥፋተኝነት ሲሰማቸው የሚያሳዩት የፊት ስቃይ የሱን ታላቅነትና የነሱን ተራነት በግልጽ ያሳያል። በማንቸስተር ዩናይትድም ሆነ በአሁኑ ክለቡ አልናስር ተጫዋቾች እሱ ያቀበላቸውን ኳስ ሲያበላሹ ወደ እሱ አይን ለመመልከት ይፈራሉ። ምክንያቱም በእሱ አይን ውስጥ ፍጹምነትን እንጂ መለገምን አይመለከቱም። ከታላቅ ሰው ጋር አብሮ መጫወት በራሱ ከባድ ሸክም ነው። የእሱን ፍጥነት ለመድረስ የሚያሳዩት ስቃይ የክርስቲያኖን ደረጃ ይበልጥ ያጎላዋል። በአሁኑ የ2026 የዓለም ዋንጫ ላይ ደግሞ መላው ዓለም ሌላ ታሪካዊ ምዕራፍ ተመልክቷል። ፖርቹጋል በሩጫዋ በ16ቱ ማጣሪያ በስፔን 1-0 ተሸንፋ ከወጣች በኋላ ክርስቲያኖ ከዚህ በኋላ በዓለም ዋንጫ መድረክ ላይ ለፖርቹጋል ብሔራዊ ቡድን ዳግመኛ ላለመሰለፍ ወሳኝና የመጨረሻ ውሳኔውን አሳልፏል። ይህ ውሳኔ ለእግር ኳስ አፍቃሪዎች ዝም ብሎ የስንብት ዜና አይደለም፣ የአንድ ትልቅ ዘመን ማብቂያ እንጂ። ክርስቲያኖ በ2026 መድረክ ላይ ያሳየው እልህ፣ ያደረገው የመጨረሻ ተጋድሎና ከውድድሩ በኋላ የወሰደው
የተደረገው የዓለም ዋንጫን የመሰናበት ውሳኔ የስፖርቱን ዓለም በእንባ አራጅቷል። ንጉሱ የዓለም ዋንጫን ሲሰናበት እውነተኛው ጥያቄ አሁን ይጀምራል። እውነቱን እንነጋገር ከተባለ ዓለም በሙሉ ፖርቹጋል የምትባለውን ሀገር በደንብ ያወቀቻትና ያከበረቻት በክርስቲያኖ ሮናልዶ ምክንያት ነው። እሱ ከሀገሪቱ በላይ ትልቅ ስም አለው። ዛሬ በዓለም ዙሪያ ባሉ የተለያዩ ሀገራት ትምህርት ቤቶችና መንደሮች ውስጥ የሚገርም እውነታ ትመለከታላችሁ። ትናንሽ ህጻናት የፖርቹጋልን አረንጓዴና ቀይ ባንዲራ ሲያዩና ይህ ሀገር ስሙ ማን ይባላል ተብለው መላው ዓለም ያሉ ደጋፊዎች ባለፉት 20 ዓመታት ፖርቹጋልን የደገፉት ለሀገሪቱ ፖለቲካ ወይም ባህል ብለው አልነበረም፣ ለክርስቲያኖ ሲሉ እንጂ። ደጋፊዎች የእሱን ማሊያ ይገዛሉ፣ እሱ ሲያሸንፍ ይደሰታሉ፣ እሱ ሲያለቅስ አብረው ያለቅሳሉ። አሁን እሱ ከዓለም ዋንጫ መድረክ ሲወጣ የፖርቹጋል ብሔራዊ ቡድን ያንን ግዙፍ የደጋፊ ማዕበል ሙሉ በሙሉ ያጣል። ከክርስቲያኖ በኋላ ያንን ማሊያ ለብሶ ሰውን ሊያስጮህ የሚችል ምንም አይነት መግነጢሳዊ ሳቢነት ያለው ተጫዋች በቡድን ውስጥ የለም። ፖርቹጋል ሜዳ ላይ ብቻ ሳይሆን በደጋፊዎቿ ልብ ውስጥም ባዶ ትሆናለች። ይህ የሆነበት ምክንያት ክርስቲያኖ የተለየ ሰው ስለሆነ ነው። በተለይም ደግሞ ህጻናት እሱን በልዩ ሁኔታ በጥልቅ ይወዱታል። ምክንያቱም ህጻናት የሰውን እውነተኛነት የማንበብ ልዩ ተሰጥኦ አላቸው። ክርስቲያኖ ለህጻናት ያለው መራራትና ፍቅር ወደር የለውም። በሜዳ ላይ ወደሱ እየሮጡ የሚመጡ ትናንሽ ደጋፊዎችን ሴኩሪቲዎች ሊያባረሯቸው ሲሉ እሱ ግን አስቆሞ አቅፎ አጽናንቶና ፎቶ ተነስቶ በደስታ የሚሸኛቸው ሰው ነው። የታመሙ ህጻናትን በየሆስፒታሉ እየተዘዋወረ የሚጠይቅ የብዙዎችን የህክምና ወጪ በሚስጥር የሚሸፍን ሰው ነው። ህጻናት በእሱ ውስጥ የሚያዩት አንድ ትልቅ ነገር አለ። እሱ ተስፋ ይሰጣቸዋል። በድህነት ውስጥ እያለቀሰ ያደገው ያ የማይዴራ ልጅ ዛሬ የዓለም ንጉስ መሆኑን ሲመለከቱ እነሱም የትኛውንም መሰናክል አልፈው ማሸነፍ እንደሚችሉ ያምናሉ። እሱ ለትውልድ የሚተርፍ ህልም የዘራ ሰው ነው። ክርስቲያኖ ዝም ብሎ እግር ኳስ ተጫዋች ብቻ አይደለም። እሱ በሚሊዮኖች ልብ ውስጥ የማይጠፋ እሳትን የለኮሰ ህጻናትን ትልቅ ነገር እንዲያልሙ ያደረገና ለዘላለም በታሪክ ሰሌዳ ላይ የማይደመሰስ የተለየ ድንቅ ሰው ነው። ዓለም በሙሉ ብትቃወም፣ የገዛ ጓደኞች ቢንቁ፣ ትልቁ ህልም ፊቱን ቢያዞርብህ እንኳ ተነስተ መዋጋት እንዳለብህ የሚያስተምር የዘመናችን ትልቁ መምህር እሱ ነው። ጥላቻ ያልበገረው እድሜ ያላሸነፈው እውነተኛ ንጉስ። ክርስቲያኖ ነገ ከኳስ ሜዳ ቢሰናበት እንኳን ለዘላለም የትውልዱ መነሳሻ ሆኖ ይኖራል። ውድ የቢሼል ቤተሰቦች እናንተስ ስለ ክርስቲያኖ ምን ታስባላችሁ? ዓለም እውነት በድለዋለች ወይስ የሚገባውን ክብር ሰጥተዋለች? የሱ የጸናና የማይሰበር ስብዕና ለእናንተ ምን ትርጉም አለው? ሀሳባችሁን ኮሜንት ላይ ያስፈሩልኝ። ቪዲዮን ላይክ ማድረግና ቻናሉን ደግሞ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ በደህና ቆዩ።